ሰርፕራይዝ ማንም እንደናት አይሆንም። አብርሃም ስማኝ፣ እኔ ራሴ እኔና ልጃችን ሆነን አብረን እየተማማረን እቅፍ የእናት እቅፍ ይባላል። የእናት ያስፈልገዋል። ልጁ ጠንከር ብሎ ማድረግ ያለበት አብርሃም። አዳምጠኝ እስኪ። ወይኔ ልጅ ምን አድርግ ነው? እናቱ መምጣት አለባት ወይ? ለእናቱ ውስጥ አድርጋሚ ከዛ እየሄድክ እንደፈለክ ልጅ ማግኘት ትችላለህ። አሁን አይደለም የአባትነትን እንትን ማሳየት ያለብህ። አሁን አይደለም የአባትነት እናቱ ታስፈልገዋለች። ፍቅር ስማ፣ የፈለገ ብትንከባከበው ማለት ነው እናቱ ስለምታስፈልገው እያልሽ ነው ጓደኛም ትሆነኛለህ፣ ከጎን የሆነ ታጽናናኛለህ። አምላኬን አላስቸግርም፣ ሰጥቶኛል አንተን ሌላ አልጠይቅም። ሁሉንም ባንተ አገኛለሁ፣ ክፉ እንዳይነካ እጸልያለሁ። የፊቱን መቼ አውቀዋለሁ፣ ከምኞት ውጪ ሁሉም በእርሱ ነው። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን። እግዚአብሔር ይመስገን። ሁላችሁ በያላችሁ በሰላማችሁ ይብዛልን እያልን ዛሬ ከሚገርም እንግዳ ጋር ሆቴል ላይ ወይንም ሩሜ ላይ ተገኝቼላችኋለሁ ማለት ነው። ፋሚሊዎቻችን እንደምታዩት አሳያቸው ሩሜን። ይህንን ይመስላል ሩሜ። እዚህ ጋር መጋረጃው ላይት በደንብ እንዲኖር ነው እንትን ያልኩት። እዚህ ጋር ሲደክማቸው አንዳንድ ጊዜ እንደዚህ ስትላላችሁ ማለት ነው ፋሚሊዎቻችን። እና ዛሬ የምገኘው ሩሜ ላይ ነው። ማታ ነው የመጣሁትም ከአንድ እንግዳ ጋር ነው። እንግዳችን ስሙ ማን ይባላል? ከመጠየቄ በፊት ያው ትገምታላችሁ ብዬ አስባለሁኝ። እና ዛሬ ለእኔ ትልቅ እንግዳ ነው እና ማታ መጡ እዚህ ቤቴ ነው ያደረው። ትንሽ ሩሙ አልተመቸኝም። የሆነ አስፓልት ዳርም ስለሆነ ጫጫታ አለ ምናምን ቀይርልኝ እያለኝ ነው፣ እያስጨነቀኝ ነው። ኦኬ ብዬዋለሁ። እኔም ትንሽ ጠብቅ ወይ ሸራተን ወይ ስካይላይት ምናምን ሩም ይዘላለሁኝ እና ለአሁን ግን እዚህ ሁን ብዬዋለሁኝ እና በጣም ጥጋቡ ሀይ የሆነ ነው። ለማንኛውም ልዑል ይባላል። ልዑል እንዴት ነህ? ደህና ነህ? ሰላም በላቸው እንዴ! ሰላም በላቸው። ሰላም አትላቸውም እንዴ? አኩርፏል ፋሚሊዎች። ለምን